አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ባላችሁበት ያላህ ህዝነት አይለያችሁ ያልኩኝ አዲሶች እንኳን ደህና መጣችሁ። ነባሪ ደግሞ በላይክ እና በሼር አበረታችሁ ማለት ነው። ዛሬ ብሽሚል እየሰራሁኝ ነው። ነገር ግን ያው ሳቁላላ ምናምን አላሳየኋችሁም። በጣም ይፈታ እዚህ ጋር ያው የጨመርኩኝ ምንድን ነው ሽንኩርት አቁላለሁኝ፣ ቲማቲም እና ሳልሳ ተጠቀምኩኝ ነው ያለው። ማጂ አንድ ፍሬ ሙሉን ተጠቅም ያለሁኝ እና ከአራት መካከል ተጠቅም ያለሁኝ ማለት ነው። ከዛ እንደዚህ ሆኖልናል ማለት ነው። ሳድር ነው የፈተፍኩኝ ዶሮ ማለት ነው። እዚህ ጋር ደግሞ መኮረኒው እንደዚህ አብስዬዋለሁ ማለት ነው። እንግዲህ እዚህ ጋር ወዶቼ ለእንትን ለሶስ ዱቄት አዘጋጅቻለሁ ማለት ነው። 3 ማንኪያ ዱቄት፣ እዚህ ጋር ዘይት አለኝ፣ እዚህ ጋር ወተት አለኝ፣ እዚህ ጋር ክሬም ጠበቃ አለኝ ማለት ነው። ሶሱን አብረን እንስራ። እንደዚህ እያደረኩኝ ዘይት አድርጌያለሁ ማለት ነው። ከዛ እንደዛ ደብላለሁ ማለት ነው። ከዛ ንፋቴን ሻገርና እናምሰዋለን ማለት ነው። በጣም መቸከት አለበት። እንግዲህ ይሄ እንደዚህ ሆኖልናል። ተንቸከቸከ ነው ማለት ነው። እንደዚህ የሆነ ሲል ከለሩን ቡኒ እንደመሆን ሲል ወተታችንን እንጨምራለን ማለት ነው። አቤት አቸካቸክ የዶሮ አይን ነው የሚመስለኝ። ምሬ ነው የምላቸው። እንግዲህ ቡኒ ሲሆን እንደዚህ ወተታችንን ተጠቅመናል ማለት ነው። እንደዚህ እናማስለዋለን እስከሚወፍር። ክሬም ጠባኩን ደግሞ ከላይ ነው የምንጨምረው ማለት ነው። እንደዚህ ሆኖልናል ሶሱ ማለት ነው። አሁን ክሬማችንን እንጠቀማለን ማለት ነው። ከዛ እዚህ ጋር ክሬም ጠባኬን እጨምራለሁ ማለት ነው። የተወሰነ ያኔ የሚበቃኝ ማለት ነው። እንደዚህ ይበቃናል ማለት ነው። አሁን ምን እንጠቀማለሁ? ፍልፍል አስወድና ትንሽ የቪዛ ቅመም እንጠቀማለሁ ማለት ነው። እንደዚህ እናደባልቀዋለን እና ጨው እንጠቀማለን ማለት ነው። እዚህ ጋር የቪዛ ቅመምና ፍልፍል አስወድ ተጠቀማለሁ ማለት ነው። እንግዲህ እንደዚህ ሆኖልናል ማለት ነው። ትንሽ ጨለም ይላል ያው ማለሽ ያው መብራቱ ትንሽ ደካማ ስለሆነ ነው ማለት ነው። የመኮረኒው ሰልስ እንደዚህ ሆኖልን በስሎልናል። እንግዲህ እዚህ ጋር ሲኒዬን አዘጋጅቻለሁ ይሄ ማለት ነው። የመኮረኒ ብሽሚል መስሪያው እዚህ ጋር እንደዚህ ከታይ ፈርሻለሁ ማለት ነው። ከዛም ይሄን ሶስ እና ይሄን ሶስ እዚህ ላይ እንደዚህ እናደርገዋለን ማለት ነው። ሁሉንም እንደዚህ ያደረገን እናዳርሰዋለን ማለት ነው። እንግዲህ ልጆች እንደዚህ አደረኩትኝ። ሳልሳውን ጨምሬያለሁኝ። ከላይ ደግሞ እንደምናደርገው መኮረኒ እንጠቀማለን ማለት ነው። እንደዚህ አረኩ ማለት ነው። ያኔ መሀከሉ ላይ ሶስ አስገብቼ ከዛን እንትን ተጠቀምኩኝ ማለት ነው። መኮረኒ ከላይ ማለት ነውና ሶሱን እንደዚህ በሙሉ እናዳርሰዋለን ማለት ነው። እንደዚህ ያደረገ ሶስቱን ጨርሰናል ማለት ነው። አሁን የሚቀረን እንደዚህ ጀቡን ማለት ነው። ይሄን ጀቡ እንደዚህ እናሰንሰዋለን ማለት ነው።
እንደዚህ ሸፈን ነው ማለት ነው። እንደዚህ ተሸፈን ነው በኋላ ትንሽ የቪዛ እንትን እንጠቀምና ቅመም ወደ ፎረን እንለዋለን ማለት ነው። እና ከዛን እዚህ ጋር የቪዛ እንትን አለ ቅመም ከዛን የቪዛውን እንትን ቅመም እንደዚህ እንነሰንስና ወደ ፎረን እናስገባዋለን ማለት ነው። እና ለዛሬ የነበረን ቆይታ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩ ማለት ነው። ቤተሰብ ያልሆናችሁ ለሀያት ዩቲዩብ አዲስ የሆናችሁ ቤተሰብ ሁኑ ላለሁኝ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በነገራችን ላይ የረሳሁት ነገር አለ። ፎረን ሳስገባ ባሳያችሁ ደስ ይለኛል፣ ግን አሁን ላይ አልጠቀመውም። እንግዳ ወደ ማታ ስለሆነ የሚመጣው ያው ስልኬን ደግሞ ስለሚይዝብኝ ችግር ነው። በስልክ የምትሰሩት ነገር ካሜራ ስለሌለኝ ለዛ ነው። እና ወዶቼ በጣም ይቅርታ፣ ያው ሳስገባ ስላላሳየኋችሁ። አዲ ማስገባቱ በጣም ቀላል ስለሆነ እንደዚህ ነው የመሰለ እንትን ፎረን ስናስገባው ደግሞ በጣም በስሎ ምናምን በጣም በሚያምር ሁኔታ ነው የሚወጣው ማለት ነው። እና ባይ ባይ፣ ወዳችኋለሁ።